ጄኔሬተር ለመሆኑ ጄኔሬተር እንዴት ነው የሚሰራው? ጄኔሬተር ዋነኛ ዓላማው ሜካኒካል ኤነርጂን በመጠቀም የኤሌክትሪክ ኃይል ማመንጨት ሲሆን ይህም በዋናነት በትልልቅ ግድቦች በነፋስ ኃይልና በእንፋሎት ኃይል ማመንጫዎች ላይ የጀርባ አጥንት ሆኖ እናየዋለን። ጄኔሬተር በዋናነት ሶስት ክፍሎች ሲኖሩት እነርሱም አርሜቸር፣ ሮተርና ስቴተር ናቸው። አርሜቸር በሮተር ላይ የሚጠቀለል ሽቦ ሲሆን በጄኔሬተር ውስጥ ኤሌክትሪክ ሲያመነጭ፣ በሞተር ውስጥ ደግሞ ከማግኔቲክ ፊልድ ጋር በመገናኘት እንቅስቃሴን ይፈጥራል። ሁለተኛው ሮተር ሲሆን በሞተርና በጄኔሬተር ውስጥ ጥቅልል ሽቦችን ወይም አርሜቸር በመያዝ የሚሽከረከረው ክፍል ነው። ስቴተር ደግሞ በሮተር ዙሪያ ያለው የኤሌክትሪክ ማሽን ቋሚ ክፍል ሲሆን ይህም በጄኔሬተር ውስጥ ኤሌክትሪክ የሚፈጠርበትን ማግኔቲክ ፊልድ ይፈጥራል። ጄኔሬተር እንዴት እንደሚሰራ ለመረዳት ስለ ማግኔቲክ ፊልድና ማግኔቲክ ፍላክስ መረዳት አስፈላጊ ነው። ማግኔቲክ ፊልድ ማለት የመሳሳብ ባህሪ ባላቸው ሁለት ፖሎች መካከል ያለ መግኔቲሳዊ ኃይል ሲሆን ማግኔቲክ ፍላክስ ማለት ደግሞ በሁለቱ ፖሎች መካከል ያለው የኃይል ፍሰት መጠን ማለት ነው። ጄኔሬተር የኤሌክትሪክ ኃይል የሚያመነጨው በስቴተር ውስጥ ማግኔታዊ ፍሰት ልዩነት በመፍጠር ሲሆን ይህም ሮተር በሚሽከረከርበት ወቅት ማግኔቲክ ፍላክስ ቼንጅ በመፍጠር የኤሌክትሪክ ኃይል እንዲያመነጭ ያደርጋል። ታዲያ በትላልቅ ግድቦች የኤሌክትሪክ ኃይል ለማመንጨት ከሮተር ጋር በሻፍት አማካኝነት የተገናኘውን ተርባይን ለማሽከርከር የሚያስችል ትልቅ ፕሬሸር ያለው ውሃ የሚጠቀም ሲሆን በነፋስ ኃይል ለማመንጨት ደግሞ በነፋስ በቀላሉ ድራይቭ ሊደረግ የሚችሉ ክንፎችን ይጠቀማል። ሁሉም ግን ዓላማቸው ሮተርን በማሽከርከር የኤሌክትሪክ ኃይል ማመንጨት ነው። በቤታችን የምንጠቀማቸው ከፍተኛ ድምጽ ያላቸው ጄኔሬተሮች ሜካኒካል ኢነርጂን ለመፍጠር እንደ መኪና ሞተር ያላቸው ሲሆን ይህም ናፍጣን በመጠቀም በኢንተርናል ኮምበስሽን አማካኝነት ሮቴሽናል ሞሽን በመፍጠርና በሻፍት ከሮተር ጋር በማገናኘት የኤሌክትሪክ ኃይል ያመነጫል።